የወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው። ምን ብሉይ ኪዳን ምን መጽሐፍ? አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27። አዲስ ኪዳን ምን ሉቃስ ወንጌል ምዕራፍ 19 ቁጥር 27። የሉቃስ ወንጌል ነገር ግን እነዚያ በላያቸው ለንገስ ያልወደዱትን ጠላቶችን በእነዚህ አምጧቸውና በፊት ያረዷቸው። 27 ቁጥር 27። እሺ ሌላ ደግሞ ጥያቄ አለ። ሌላ ጥያቄ አለ። በእርግጥ አንድ ምዕራፍ ብቻ አይደለም የሚነበበው፣ ከላይ እስከታች ነው የሚነበብ። ያው ቁርአንም ሆነ መጽሐፍ ቅዱስ ሲነበብ እንዲገባን ሁሉም ሲነበብ ነው የዚህን መብያ ያለው። ብዙ ምዕራፍ አለ ኢየሱስ ክርስቶስ። እሺ እቺኛዋን ደግሞ ሌላም ቦታ ላይ አንድ ያዳምጠኝ። እቺን ደግሞ መልስልኝ። እጅ የምትመጠጠው ተበልቶ ተጨርሶ አላህ ለምንድን ነው እጃችሁን እቺ ላሷት ያለው? ለምንድን ነው? እሺ አላህ ሳይሆን ያለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ችግር የለውም። እንደ ግዴታ አይደለም እሱ። ለምሳሌ በእኛም በተለምዶ ከበላ በኋላ ሰውየው ይመጣል። ችግር ምንድን ነው? ይሄንን ይልሳል ምግቡን እዚህ ላይ ያለውን ማለት ነው። ነውር አይደለም፣ ቆሻሻ ነገር አይደለም። የራሱ ምግብ ነው። ገብታችኋል አይደል? በላ አይደለ? ፍትፍት ፈተፈተና ሰውየው ለምሳሌ በላ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በልተው ከሆነ ሰውየው እጁ ላይ ያለውን እስኪልሰው ድረስ እንዳይታጠብ ብለው ተናገሩ። ይሄ ቆሻሻ ነገር ይላስና ይብላ ምናምን ቢሆን ይሄ ክፉ ነገር ነበር። ይሄ በፍጹም አምላክ ሊያዘው አይገባም። ነገር ግን እዚያው ምግቡን ነው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ይብላ ያሉት ይሄ ነው። እና ሌላ በዚሁ አንጻር አምላክ ክፉን ነገር እንዲያደርጉ በሰዎች ላይ ቢያዛቸው ኑሮ የዛኔ ነበር። ቀንዴ ከጋጊ እባክሽ አንዴ። በዚሁ አንጻር ግን መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን አር አብኩ እያለ ይናገራል። ለቃሉ ይቅርታ፣ በጣም ይቅርታ። አር የሰው አር ማለት ነው። አብኩና እሱን እንደማገዶ ተጠቀሙት ይላል። ለቃሉ በጣም ይቅርታ። ይህን ቃል መናገር ራሱ አልፈልግም ነበር፣ ግን እንድናገር ስላስገድራችሁ። አንድ ነቢይ ሕዝቅኤል የተባለ ነቢይ ከሰው የሚወጣን ፋንድያ ትጋግረዋለህ በፊትህ እያለ ያንን ነገር ለማገዶ ተጠቀመው እያለ ይናገራል። ሕዝቅኤልም አለቃቀሰ። በቃ ከዚህ በኋላ ከሰው በሚወጣ ሳይሆን የእንስሳ ተቀይርልሃለሁ ብሎ ቀይርለት። ላውጣና ላሳይሽ።